በነገራችን ላይ በዚህ ሳምንት እንግዲህ ከተሰሙ ዋና ጉዳዮች መካከል ከፍቅር ቀጠሮ ጋር በተገናኘ ከተሰማው አንድ ጉዳይ እንጀምር። እንደሚታወቀው እንግዲህ ተፈላላጊዎችን በመናስተናግድበት ሰዓት በብዛት በመስፈርት የሚቀራረቡ ተጣማሪዎች እንደምናስተዋውቅ ይታወቃል። ሆኖም ግን ባለፉት 2 እና 3 ሳምንታት በተለምዶ ሹገር ማሚ ወይንም ደግሞ በእድሜያቸው የገፉ ሴቶች ወጣት ወንዶችን በፍቅር ቀጠሮ ፕሮግራም ዴት ማድረግ ወይንም ደግሞ ማግኘት እንፈልጋለን የሚሉ ሴቶች ቁጥራቸው በጣም እየጨመረ መጥቷል። እንግዲህ የፍቅር ቀጠሮ በነገራችን ላይ ይሄንን ጉዳይ እያሰበበት ይገኛል። ሁሉም ሰው የራሱን ፍላጎት ማግኘት እንዳለበት እናስባለን። ተጣማሪዎች እንግዲህ በሚፈላለጉበት ሰዓትም በመስፈርታቸው ወይንም ደግሞ በሚፈልጉት መንገድ እንዲገናኙም የኛም ፍላጎት ነውና እንደዚህ አይነት ጥያቄዎች እየመጡ ይገኛሉ። ቁጥራቸው በነገራችን ላይ ከዚህ በፊት አልፎ ያጋጥሙን ነበረ፣ ቴክስትም እየተደወሉ ማለት ነው። አሁን ላይ ግን በይበልጥ ደግሞ እድሜያቸው ከ40 በላይ የሆኑ ሴቶች እስከ 50 የሚጠጉ ሴቶች ማለት ነው በ20ዎቹ መጨረሻና 30ዎቹ መጀመሪያ አካባቢ ላይ የሚገኙ ወጣት ወንዶችን እንዲሁ ዴት ማድረግ ወይንም ደግሞ ማግኘት እንፈልጋለን እያሉ እንግዲህ እየጠየቁን ይገኛሉ ማለት ነው። እንደዚህ አይነት ፍላጎቱ ያላችሁ ወንዶች ካላችሁ በነገራችን ላይ ምናልባት እንደዚህ አይነት ነገሮች ላይ መሳተፍ የምትፈልጉ ከሆነ ለወደፊት የፍቅር ቀጠሮ በሚያመቻቸው መንገድ ይህንን ነገር መጠቀም ትችላላችሁ ማለት ነው። በነገራችን ላይ ፍቅር ቀጠሮ ፕሮግራም ላይ እንግዲህ ብዙ ጊዜ ስናስተዋውቅ እድሜም የትምህርት ደረጃም እምነትም ብዙ ነገሮች አብረው መሄድ በሚችሉበት መንገድ እንድትስተናገዱ መሆኑ ይታወቃል። ሆኖም ግን እንደዚህ አይነት ነገሮች ደግሞ እየተጠየቁ ወይንም ደግሞ ጥያቄዎችም ተደጋጋሚ እየሆኑ መምጣታቸውን ተከትለው ይህንን ነገር እንግዲህ ለአድማጮቻችን ልናንሳ ወደናል ማለት ነው። ያለፉት 2 እና 3 ሳምንታት የፍቅር ቀጠሮ ፕሮግራም ከናንተ ጋር ባላሳለፈባቸው ጊዜያት ማለት ነው እንደዚህ አይነት ጥያቄዎች መጥተዋል። ለማንኛውም እንግዲህ ለወደፊትም የሚነሱትን ነገሮች እያየን እንግዲህ መፍትሄዎችን አድማጮቻችን ቀደም ሲል በመረጃነት ባነሳ ነው እድሜያቸው የገፉ ሴቶች ወጣት ወንዶችን በፍቅር ቀጠሮ ፕሮግራም ላይ ዴት ማድረግ ይፈልጋሉ ብለን በተናገርነው ሀሳብ ላይ ቁጥራቸው እጅግ በርካታ የሚባሉ ወንዶች በይበልጥ እንግዲህ ቴክስት እየላኩልን ይገኛሉ። አሁንም ጨምራችሁ እንድትልኩ ነው የምንጠይቀው። ለማንኛውም 8605 ላይ ዋይኬን እያስቀደማችሁ ሀሳባችሁን ልታጋሩን ትችላላችሁ። አለምሰገድ አበበ ከእናንተ ጋር ቆይታ እያደረኩ እገኛለሁ። የዛሬውን የመጀመሪያ ወግ እስኪ በመታሰቢያ ካሳዬ ስለ ሹገር ማሚዎች በጻፈችው እናድርገው። የተስተካከለ ቁመናውና የስፖርተኛ አቋሙ የብዙ ሴቶችን አይን ይስባል። ጎተራ አካባቢ የሚገኝ አንድ ጂምናዚየም ውስጥ ተቀጥሮ ደንበኞቹን ስፖርት ያሰራል። በተግባቢነቱ በተጫዋችነቱና በሰው አክባሪነቱ ሁሉም ይወዱታል። ከስራው ቦታ ሳይርቅ ጎተራ ላንች አካባቢ ከግለሰብ በተከራየው አንድ ክፍል ቤት ውስጥ እየኖረ ሳለው ነው ህይወቱን የሚቀይር አንድ አጋጣሚ የተፈጠረው። ይህችን ዕለት አይረሳትም። ሴትየዋ ጠና ያሉ ናቸው። ከ50 ዓመት በላይ ይሆናቸዋል። የተደላደለ ኑሮ እንዳላቸው ሁለመናቸው ይናገራል። የጂም ደንበኛ ሆነው ሲመዘገቡ ምንም የተለየ ነገር ይፈጠራል ብሎ አላሰበም። እንደ ሁል ጊዜው በፈገግታና በትህትና ተቀብሎ አስተናገዳቸው። የሴትየዋ የፊት ገጽታ የእድሜያቸውን መግፋት ቢያጋልጥም በተለያዩ ሜካፖችና ቅባቶች እንዲሁም በዘመናዊ አለባበሳቸው ወጣት ለመምሰል ጥረዋል። እንዲህ ያሉ ወይዘሮች በአብዛኛው አንቱ መባልን አጥብቀው እንደሚጠሉ ያውቃል። ስለዚህ ነው አንቺ እያለ ማናገር የጀመረው። አዲሷ የጂም ተማሪ ወጣቱ ላይ አይናቸውን ጥለዋል። ዘንካታነቱና የስፖርተኛ ቁመናው ማርኳቸዋል። የለበሰው ቲሸርትና ቁምጣ በጡንቻዎቹ ተወጣጥሯል። አይናቸውን ከሱ ላይ መንቀል ተሳናቸው። በስፖርት ሰበብ መቀራረብና መነካካት መኖሩን በጣም ወደውታል። ኮገብሽ ጎንበስ እግርሽን ከፍ ክንድሽን ዘርጋ ከደረትሽ ገፋ እያለ የሚሰሩትን እንቅስቃሴ ነግራቸዋል። 1 2 እያለ እሳቸው ግን ይሄን 1 2ቱን ብዙም አይሰሙትም። ሁለመናቸው የሚነቃቀው ቀረብ ብሎ ሲያሰራቸው ነው። ወገባቸውን ደገፍ፣ ክንዳቸውን ያዝ፣ እግራቸውን ሳብ እያደረገ ሲያንቀሳቀሳቸው አንዳች የተለየ ዓለም ውስጥ የገቡ ይመስላቸዋል። የሰራ አካላቸው ይፍታታል፣ ፊታቸው ይበራል፣ ጨዋታቸው ይደራል። ለመግባባት ጊዜ አልፈጀባቸውም። ሲውሉ ሲያድሩ መግባባታቸው እየጠነከረ ግንኙነታቸው የተለየ መልክ እየያዘ መጣ። ወጣቱ አሰልጣኝ የሴትዮዋን ስሜት ተረድቶታል። እሳቸው በቀደዱት ቦይ መፍሰሱን አልጠላውም።
የት እንደሚያደርስ ባያውቀው ከልጅነቱ ጀምሮ ከሚያውቀው የደህንነት ህይወት ያላቀቀው እንደሆነ ማን ያውቃል? ሴትየዋ የስፖርት ሰዓታቸውን ከቀን ወደ ምሽት ሲያዘዋውሩት ለምን ብሎ አልጠየቃቸውም። ልሸኝህ የሚለው ነገር የመጣውም ይሄኔ ነው። ቤቴ ቅርብ ነው ብሎ መከራከር አልፈልግም። ወይዘሮዋ ብልሃተኛ ናቸው። መንገዱን ማርዘሚያ መላላጡ። ይሄ ኮረኮንጅ ነው፣ ያኛው እግረኛ ይበዛዋል እያሉ ጨለማውን ዙሪያ ጥምጥም ይዘው ይሄዳሉ። እንዲያም ሆኖ መድረስ አይቀርም። ደህና ደሪ ብሎ ከመኪና ሲወርድ ጎተት አድርገው ጉንጩን አስለምደውታል። መሳሳሙ ከጉንጭ ወደ ከንፈር ለመዝለል ጊዜ አልፈጀበትም። መሸኛኘት ብቻ ሳይሆን አብሮ ማምሸትም ተጀምሯል። ራት ግብዣው ቀልጧል። ውድ ስጦታዎች እየጎረፉለት ነው። ረብጣ ብሮች ቁም ነገሩ ዛላይ ነው። ለሱ ሸጎጥ ይደረግለታል። ወጣቱ ስራው ቦታ ድረስ ተተት ብሎ የመጣለትን ሲሳይ በደስታና በልልታ የማይቀበልበት ምክንያት አልታየውም። መጪውን ያሳምረው ብቻ። ሴትየዋ በጥቂት ሳምንት እጃቸው ውስጥ የገባላቸውን ግዳይ ያንከበከቡ ወደ መኖሪያ ቤታቸው ይወስዱ ጀመር። አብሮ መዋል አብሮ ማደር ተጀመረ። መጣ። የጎመጁትን ዘንካታ ቁመናና የተደላደለ ሰውነት እንደልባቸው አገኙት። በፈርጣማ ክንዱ አቅፎ በትኩስ ወጣትነት ትንፋሹ አሞቃቸው። እርጅና ተባሮ ወጣትነት ዳግም ተመልሶ የመጣ መሰላቸው። ዓለማቸውን አዩ። እሱም የምኞቱን አገኘ። 300 ሺህ ብር አውጥቶ የገዙለትን አዲስ ሞዴል ያሪስ መኪና በስሟ አዛውሮ ሰጡት። ይህን ኪራይህን ተው ብለው በ440 ሺህ ብር ኮንዶሚኒየም ገዝቶ አስገቡት። ፍቅራቸው ዳራ። የሴትየዋ ባለቤት ከ2 ዓመት በፊት ነው በድንገተኛ ህመም የሞቱት። 2 ልጆቻቸው ያሉት ደግሞ ጣሊያን ነው እና ምንም የሚያሳስባቸውና ነጻነታቸውን የሚጋፋ ነገር አልነበረም። ወይዘሮውና ወጣቱ ያለገደብ ደስታቸውን አጣጣሙት። አንድም የቀራቸው የመዝናኛ ቦታ የለም። ሁሉንም በየተራ አዳረሱት። ወጣቱ የጂም አሰልጣኝ ስራውን ለቆ ወይዘሮዋን መንከባከቢ የሙሉ ጊዜ ስራው አደረገው። ከእጃቸው የማይለዩት ቦርሳቸው አደረጉት። በፍቅር ከነፉለት። የወዳጅ ዘመድ ምክር የሚሰሙበት ጆሮ አልነበራቸውም። ኧረ ተይ፣ ኧረ የጎረምሳ ልጅሽ አይሆንም የሚሏቸውን ሁሉ ጣሏቸው። ባስ ሲልም ጓደኞቻቸውን ልክለካቸውን ነገሯቸው። ዝም በይ አንቺ ምቀኛ፣ ሰው ስታጭ እንግዲህ ወሬ አታብሽ፣ አፋቸውን ያስይዟቸዋል። እሱም ታዲያ ከጓደኞቹ የሚያበሽቀው አላጣም። ቄት እየመጣች ነው አንበሳይ፣ ማሚ ደህና ናቸው ሲሉት ዝም በል አንተ ምቀኛ ያባረራል ከፊቱ። የነብርን ጭራ ይዙም ከያዙም አይልቁም እንዲሉ በሴትዮዋ ዘንድ ለመወደድና ለመታመን መትጋቱን ቀጥሏል። ብዙም ሳይቆይ የወይዘሮዋን ሱፐርማርኬት የማስተዳደር ኃላፊነት ተረከበ። እሷ የስኬቴ ሰበብ ናት። ያልኳትን የምታደርግልኝ፣ የጠየኳትን የምትሰጠኝ፣ የፈለኩትን የምታሟላልኝ ዓለሜ ናት ይላል ወጣቱ። ከኔ የሚጠበቀው እሷን ማስደሰት ብቻ ነው። የቀድሞ ጂም አሰሪ ዛሬ ወጣት አባወራ ሆኗል። አብሮ ቁጭ ሲሉ ወይም ትንሽ ራቅ ሲሉት ሃኒ ብሎ ነው የሚጠራቸው። ሃይዲር ብሎ ይመጣሉ እሳቸው። ዛሬ ሹገር ማሚዎች የልጅ ልጆቻቸው የሚሆኑ ለጋ ወጣቶችን በገንዘባቸው አጥምደው የወሲብ እስረኛ የሚያደርጉበት ሁኔታ በከተማችን የተለመደ ተግባር እየሆነ መጥቷል። ነገሩ እንዴት ነው ለማለት ነው። ሹገር ማሚዎቹ የኢኮኖሚ አቅማቸው የዳበረ የፈለጉትን ለማድረግ የሚያስችል በቂ ገንዘብ ያላቸው እድሜያቸው ከ48 እስከ 65 ዓመት የሚሆናቸው ሲሆኑ ልጅና ቤት ንብረት ኖሯቸው ትዳራቸው በሆነ ምክንያት የፈረሰ ወይም ባሎቻቸውን በሞት ያጡ፣ አንዳንድ ጊዜ በትዳር ውስጥ ሆነው ባሎቻቸው የሚፈልጉትን የወሲብ ደስታ በተለያየ ምክንያት ማግኘት የተሳናቸው ሊሆኑ ይችላሉ። ሹገር ማሚዎች የቡና ቤት ባለቤቶች፣ ልጆቻቸው በውጭ ሀገር የሚኖሩና የራሳቸው ድርጅት ያላቸው ዘናጭ ሴቶች ናቸው። እነዚህ ሴቶች በአብዛኛው በጣም ብዙ ጊዜ የሚያጠምዱት እድሜያቸው ከ23 እስከ 30 ዓመት የሚሆናቸውን ጥሩ ቁመናና ደንዳና ሰውነት ያላቸው ተግባቢና ተጫዋች ወጣት ወንዶችን ነው። ወጣት ወንዶች ሹገር ማሚዎችን የሚቀርቧቸው ለገንዘባቸው ብለው ነው። ይሄ ደግሞ ራሳቸው ሹገር ማሚዎቹ ቢያውቁም ሌላ አማራጭ ግን የላቸውም። በርካታ ወጣት ወንዶች ለጊዜያዊ ችግራቸው መወጫ እነዚህን ሴቶች ይሙጥኝ ይላሉ። በአብዛኛው በሹገር ማሚዎች የተያዙ ወንዶች ከሚስቶቻቸው ማለት ከነሱ ጋር አብረው በአደባባይ እንደልብ መታየትን አይፈልጉም።
ይሄ ደግሞ ሹገር ማሚዎቹ እንደ ፍላጎታቸው በየአደባባዩና በየመዝናኛ ቦታ ከጎረምሶቹ ጋር በፍቅር ለማበድ እንዳይችሉ ያደርጋቸዋል። አብይ ታሪኩን በለው ስሙን ቀየረን አንዱ የነገረን ይሄን ታሪክ ስለ ሹገር ማሚዎች ሲናገር በተለያዩ መዝናኛ ቦታዎች ላይ ከኔ ጋር አብሮ መታየት እንዲሁም በየአደባባዩ እቅፍ አድርጌ እንድስማት ትፈልጋለች፣ ፍቅሬን እንድገልጽላት፣ እኔ ደግሞ ይደብረኛል፣ ፈጽሞ የማልወደውና የማልፈልገው ጉዳይ ነው ሲል ይገልጻል። አብዛኞቹ ሹገር ማሚዎች ለፍቅረኞቻቸው ፈጽሞ ነፃነት አይሰጡም፣ ወጣት ጋር ይሄዳል ብለው ያስባሉ። ስለዚህ ወዲያው ስልክ እንደተደወለ ጥያቄው ሄሎ፣ አቤት፣ የት ነህ የሚል ያስረዳል። ከወንድ ጓደኞቻቸው ጋር እንኳን ብዙ እንዲጫወቱ አይፈቅዱላቸውም። ሹገር ማሚዎች በአብዛኛው የሚጠሉት ነገር ከሹገር ቤቢዎች ጋር በመዝናኛ ቦታ ሲሄዱ የድሮ ጓደኞቻቸውን አግኝተው ታዳስ ወይ ጠፋሽ ደህና ነሽ ኑሮ ጥሩ ነው እንዴ አይነት ደግሞ ወጠምሻ ቆንጆ ጎረምሳ መች ወለድሽ በይ የሚላቸው ነው። ጉድበል ጎንደር ነው። ለማንኛውም ከተማ ውስጥ የሚገርመው ድረገጽ መከፈቱ ነው። sugarmami.com tips.com friendfinder.com እየተባለ ሹገር ማሚዎችን ማጣበሻ ዌብሳይት መከፈቱ ግን አረጎበዝ ወዴት እየሄድን ነው አያሰኝም። እድሜ ሰጠው ብዙ ያያል። ወደማያስቁት ደግሞ 3 አጫጭር ቀልዶች እንሻገር። ሁለት መሰረተ ትምህርት የተማሩ እናቶች ለጋራ አውቶቡስ ማቆሚያ ይገናኙና ሰላምታ ከተለዋወጡ በኋላ አንደኛው እናት ማለት ነው እኔ የምጠብቀው 1 ቁጥር አውቶቡስን ነው እርሶስ ይላሉ። እኔ ደግሞ 3 ቁጥርን ነው የምጠብቅ። እድሜ ለመሰረተ ትምህርት ሰውን ሳናስቸግር የአውቶቡሳችንን ቁጥር ለመለየት እንኳን በቃን። ልክ ነው ሜቴ እድሜ ለመሰረተ ትምህርት እንደው እያሉ ያወሩ ባሶቻቸው እስኪመጡ አንዷ 3 ቁጥርና አንዷ 1 ቁጥር እስክትመጣ ወዴት ነው ግን ሰፈርሽ ልጆች ደህና ናቸው እየተባባሉ ቆይተው ድንገት 31 ቁጥር መጣች። መሰረተ ትምህርት ደጉ ይኸው የኔም ያንቺም ቁጥር አንድ ላይ መጡ በእኔን ንግባ ብለው 31 ቁጥር ውስጥ ጥልቅ እንዲህ ነው ከተማሩ አይቀር። ባልና ሚስት የኔ ውድ ለምንድነው ፎቶዬን በቦርሳ ይዘህ የምትዞረው ግን? ባል አስቸጋሪና የሚያበሳጭ ነገር ሲገጥመኝ ቦርሳዬን አወጣና ፎቶሽን እያየው መቼም ከዚህ የሚበልጥ ችግር የለም እያልኩ ፊትሽን አያለሁ። ለዚህ ነው ከየት አቅጣጫ እንደሆነ አልታወቀም ግን የሚል ጥፊ ተሰማ። የመጨረሻው አንድ ሱቅ ደጃፍ ላይ ከዝናብ ተጠልያለሁ። አንድ ፍንዳታ ቢጤ መጣና በእድሜ ጠና ካሉት ባለሱቅ ኒያላ ገዝቶ እዚያው ለኮሰው። ባለሱቁ ይቅርታ ልጅ እዚህ አካባቢ እኮ ማጨስ ክልክል ነው። እንዴት እንደዛ ትለኛለህ? ሲጋራውን እኮ እዚሁ አንተ ሱቅ ከመይገዛውት። እሱማ ልክ ነህ ግን ትንሽ አስም ስለሚያመኝ ነው። አረ ላሽ በል አንተ ራስህ የሸጥከውን ነገር አትጠቀሙ ብለህ ልትከለክል እዚህ ያምራል እንዴ? መብቴ ነው አጨሳለሁ። ስማ ከሱቄ ስለገዛህ በሬ ላይ የማጨስ መብት የሰጠህ ማን ነው? በቃ አጨሳለሁ እንዴ አንተ ዞር በል። ዛሬ ከኔ ሱቅ ሲጋራ ገዝተህ እዚህ አጨስ ኮንዶም በገዛኔ ሱቅ መተል ተጠቀም እዴ አሳደዱት። ሳምንት እሑድ 7:30 በሰላም ያገናኛል። ቴክኒኩ ላይ ቆንጂት መንገሻ አለች። በቀጣይነት ቆንጂት የምታስደምጠን ፕሮግራም አንድ ኢትዮጵያዊ አንጋፋ ድምጻዊ ላገኟቸው ወይም ደግሞ በፍቅር ለተጣመራቸው ሴቶች ሁሉ ዘፈን በመስፈን ይታወቃሉ። እኚህ ሻለቃ መላኩ ተገኘ የተባሉት ድምጻይን እንግዲህ አብይ ያዘጋጀው ፕሮግራም አለ። እሱን አድምጠን ተመልሰን እንገናኝ። ፍቅር ከተፈጥሮ ስሜት አይነቶች ውስጥ ይመደባል። ሁሉም በየፊናው ፍቅርን የሚያወድስበት የሚወክስበት እንዲሁም የሚመራመርበት ስሜቱን የሚገልጽባቸው መንገዶች አሉት። ሻለቃ መላኩ ተገኝ በአገራችን ረጅም ዓመት የሙዚቃ ስራ ላይ ትልቅ አስተዋጽኦ ካደረጉ ግለሰቦች አንዱ ናቸው። ከ1952 ዓ.ም ጀምሮ በጦር ሰራዊት ከዛም በ3ኛ ክፍለ ጦር ሙዚቃ በማቀናበር በደራሲነት እንዲሁም በዘፋኝነት አገልግለዋል። ፍቅር በሙዚቃ በተለያዩ ሁኔታዎች ቢገለጽም ሻለቃ ተገኝ የሚጫወታቸው ሙዚቃዎች ከዚሁ ጋር በተገናኘ ወጣ ያሉ
ይመስላሉ። ከራሳቸው ታሪክ ጋር የሚገናኝ መሆኑን ፈገግታን የሚጭሩበትም ሁኔታም አለ። በአፍላ የፍቅር እድሜያቸው ወቅትም በፍቅር የወደቁላትን እንስት በስሟ ዘፈን በመጫወት ይታወቃሉ። ይህም የፍቅር ስሜታቸውን በሚወዱት ሙዚቃ መግለጽ ችለዋል። በወጣትነት እድሜያቸው ካጋጠማቸው የፍቅር ህይወታቸው የመጀመሪያውን የወደዷትን መዓዛን ያስታውሷታል። መዓዛን አሁን ኡጋዴን ቀብሪ ዳር ለስራ ሄደን እዛ አየኋት፣ ወደድኳት። በቃ ይሄን መዓዛን ልክ እንዳዩት ነው የወደዷት። ከዛም በስሟ ሙዚቃ ተጫወቱላት። የሻለቃ የፍቅር ህይወት በዚያ ያበቃም። በስሟ ይስፈኑላት እንጂ ረጅም ጊዜ ሳይቆዩ ተለያይተዋል። ከዛም በኋላ አሁንም የማፍቀር እድል አጋጠማቸው። እሷም ወይንሸት ትባላለች። ሐረር መድኃኔዓለም የማታ ትምህርት ሲከታተሉ እዛው በክፍል ውስጥ ነው የተዋወቁት። ከተቀመጡበት ወንበር ላይ ወረቀት እየተጻጻፉ ፍቅራቸውን ይገላለጹ ነበር። ወይንሸት ጓደኛዬ ነበረች፣ ለዚሁ ገርልፍሬንድ ነበረች እና በዛ ተገናኘን። በቃ ሁልጊዜ እንገናኛለን እና እሷም ወደ አዲስ አበባ መጣች። አሁን አዲስ አበባ አለች ይባላል፣ ግን አግኝቻት አላውቅም። አለች አሉ ልጆቹ እንደማት። አሁን ለወደዷት ወይንሸትም በስሟ ዘፈን ዘፍነውላታል። የሻለቃ የፍቅር ታሪክ አሁንም እንደቀጠለ ነው። አሁንም ከወይንሸት ጋር ልክ እንደ መዓዛ ብዙም ሊቆዩ አልቻሉም። በመጨረሻም ከሚወዷት ባለቤታቸው አልማዝ ጋር ከተገናኙ በትክክለኛ ፍቅር ወድቀውም ትዳር መሰረቱ። የስኬት ጉዟቸውንም ቀጥለው ተጋብተው ልጅን በመውለድ የፍቅር ህይወታቸውን አጣጥመዋል። ከዚህ በፊት በፍቅር ለወደቁላቸው እንኳን ዘፈን መጫወትን የለመዱት ሻለቃ መላኩ ተገኝ አሁን ላለችው ባለቤታቸውም አልማዝም እንደዚሁ በወቅቱ በፍቅር ሲወድቁላቸው በስማቸው ዘፈን ዘፍነውላቸዋል። አልማዜ አልማዜ ፍሬ ለናት ለውጭኝ ሰንተሽ ሰወሬ አልማዜ ሻለቃ ተገኝ የፍቅር ኃያልነትን በፍቅር ሙዚቃዎች ስም እየጠቀሱ ታሪክ ቢያደርጓቸውም የሻለቃን አይነት በርካታ ድምፃውያን የሚወዷቸውን ሰዎች ስም በመጥቀስ የፍቅር ሙዚቃን ይጫወታሉ። አንጋፋው ድምፃዊ ማህሙድ አህመድም የዚሁ አንዱ ምሳሌ ነው። ጋሽ ማህሙድ አሁን ያለችውን ባለቤቱን አልማዝን በአንድ ወቅት በስሟ ሙዚቃ መጫወቱም ይታወሳል። ጋሽ ማህሙድም ከራሱም አልፎ በፍቅር ስም ሌሎች እንዲጋቡ የተለያዩ ሙዚቃዎችን ተጫውቷል። ከዚህም ውስጥ የሻረጊቱን መጥቀስ ይቻላል። የፍቅር ኃያልነትን በሙዚቃ በስም ጠቅሶ በመስፈን እንደ ሻለቃ መላኩ ተገኝ አገላለጽ ለታሪክ የሚቀመጡ ሆነው የፍቅርን ኃያልነት በሙዚቃ ውስጥ የሚያሳዩ ይሆናሉ። አሁን ያለው ትውልድ እነዛን ሙዚቃዎች ሲሰማቸው ከሚዘፈኑት ዘፈኖች በተጨማሪ ግጥሞቹ የመጡበት መንገድም ራሱን የቻለ ታሪክ መሆኑም በሙዚቃዎቻችን ውስጥ ሌላ የምናገኘው ልዩ ጣዕም ይሆናል። ሙዚቃው ለፍቅሩ ስል ጥሩ ጫዋት ነበር። ከዛ በኋላ አብዮት ከፈነዳ ወደዚህ በቃ ተኮላሸው ለማናይ በቃና በቃ ምንም ውጤት የለውም። ሰርተህ የምታገኘው ውጤት የለም። አይ በቃ እንደዚህ ኦኬሽን ሲገኝ ከልጆቹ ጋር ቫይልን ከሚጫወቱት ጋር በዘት እንሰራለን እንጂ የቋሚ ቦታ የለኝም። ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር!